የትግራይ ባለስልጣናት የፌዴራል መንግስት የድሮን ጥቃት ፈጽመዋል ሲል ከሰሱም። የህወሓት መራሹ የትግራይ ክልል ባለስልጣናት የፌዴራል መንግስት ከመቀሌ 15 ኪሎ ሜትር ርቀት ላይ በምትገኘው ዳንድራ መንደርም በአርሶ አደሮች ማሰልጠኛ ማዕከል ላይ የድሮን ጥቃት ፈጽሟል ሲል ከሷልም። ማዕከላዊ ኮሚቴ አባል ላሊ ጋዝን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ማክሰኞ ጠዋት 4 ሰዓት ገደማ በተፈጸመው በዚህም ጥቃት የደረሰ ጉዳት አለመኖሩን ቢገልጹም ስማቸው እንዲገለጽ ያልፈልጉ አንድ የአካባቢ ካህን ግን ቢያንስ አንድ ሰው መገደሉና ሌሎቹ ሁለት ሰዎቹ ሳይቆስሉ እንዳልቀሩ ለዜና ወኪል ተናግሯል። ሁለቱ ኃይሎች መካከልም ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ ባለበት በዚህ ወቅትም በአንድ ሳምንት ውስጥ ሁለት የድሮን ጥቃት መፈጸሙ ስጋቱን ከፍ አድርጎታል ሲል መስክሯልም። እየተባባሰ የመጣው የጸጥታ ችግርና የቃላት ጦርነትም ለአካባቢውም ሰላም ትልቅ ስጋት መሆኑን የአካባቢ ነዋሪዎችም ተናግረዋል።